ርጭቱን ተረጨው እንደዚያው በእግሬ እንደው እስቲ ጉዷን ታምሯል አልናገርም ብዬ ግጥም ብዬ ሄድኩኝ። እጃ ድሬ ተቤቴ ማዳ በእግሬ መጣሁ። ግርማን ገደሉን ተሻግሬ ሁሉን ነገር ሂጄ ላሞቼን ሁላ የረሳኋቸው ሁላ ዳስሻ ባጠ የጥቻዬን ሁላ እልል በሉ እስኪ እየታየኖት ነው ያያ ብርሃን እየታየነ ነው። አሁን የሙሉ ዓለም እንግዳ ብዬ ታምራቱ ገና ይቀጥላል ብትለኝ ሙመይዘት ቀርተኛል። ለምን በተደረገው ሁኔታ እዚህ አንድ የአይኑ የታወረ ልጅ በአካል አይቼዋለሁ እኔ ገልጦለት ሲወጣ በአልጋም እንዲሁም የገባ ደግሞ አልጋውን ተሸክሞ ሲወጣ ደግሞ ያው በትክክል አይተነዋል እኛ ባይናችን። ደምቢያ ወረዳ በቆላ ድባ ከተማ ዛሬ የታየው ታምር ሁሉም አይነ ስውራን ሁሉ የተፈወሱበት ሁላችሁም የክርስቲያን ልጆች የሆናችሁ መታችሁ ይሄንን እምነትና ጸበል እንድትፈወሱ ስንል እናቴ እየፈወሰችን ነው። ቆላ ድባ እየፈወሰችን ነው። አይነ ስውሩን በአይኔ ያየው ነው ስትፈውሰው እና በጣም መጣችሁ ተጠመቁ። ያልሰማችሁት እዩትና መጣችሁ እዩት። እኔ ራሱ አቅም አንሶኛል መናገር አንሶኛል አቅም እኔ በቃ በአይኔ እንደዚህ ሰው ብርሃን ሳይ ስላየው አቅም አንሶኛል መናገር አቅም አጠረ በቃ ኪዳነ ምሕረት እናቴ። በታሪካዊቷ የቆላ ድባ ከተማ የፈነጠቀው ሰማያዊ ብርሃን የአይን ምስክርነትና የትኩረት ሊሰጣቸው የሚገባ ጉዳዮችን ይዤላችሁ ቀርቤያለሁ። በቀደሞ ፕሮግራም እንደነገርኳችሁ እዛው ቦታው ላይ ተገኝቼ ያየዋቸውን እውነት ለእናንተ እያደረስኩ እገኛለሁ። ነገር ግን እንደ ምዕመን ማስተላለፍ ያለብኝ እጅግ አሳሳቢ የሆኑ መልእክቶችም አሉ በዚህ ውስጥና በታሪካዊቷ የደምቢያ ምድር ቆላ ድባ እገኛለሁ። በሆኑ ከወትሮ የተለየ መንፈሳዊ ድባብ ውስጥ ናት ከተማዋ። በርካታ ኪሎ ሜትር ራዲየስ ውስጥ ምንም አይነት የመኪና እንቅስቃሴ ሳይኖር ህዝብ ብቻ ሆኖ ከጫፍ እስከ ጫፍ አይቻለሁ ተመልክቻለሁ። ቀኑ ታኅሳስ 22 ቀን 2018 ዓመተ ምህረት አንድ ታምር ታየ ተብሎ በዚህ በማህበራዊ ሚዲያ በስፋት ተገለጠ። ለቱ የብስራት ቀን ነው። ከመቤታችን ደቅሲዮስ ከተባለ የጥንተ ብስራቷ ቀን ጋር ተያይዞ በዚህ ዕለት ታምራት ታየ ተባለ። ይሄ በማህበራዊ ሚዲያ ሲሸራሸር ያየነውና የተመለከትነው ነው። በእርግጥ ልክ ያልሆኑ ምስሎችም አሁን እየመጡ ናቸው። ልክ ያልሆኑ የአምልኮት ስርዓቶችም ተመልክቻለሁ። እነዚህ ነገሮች አሁን ቀድመን የሚመለከተው አካል ምን ማድረግ እንዳለበት ውሳኔ ካልሰጠም እነዚህ ነገሮች እጅግ አሳሳቢ ወደሆነ ባዕድ አምልኮ ይለወጣሉ። ስለዚህ ህዝቡ በጣም መረጃን መድረስ ይገባዋል። ነገር ግን ይሄን የእግዚአብሔርን ታምር ደግሞ እኔ ያየሁትና የተመለከትኩትን እያጋራዋችሁ እገኛለሁ። በሆኑ በዚህ ስጓዝ ሰማዩ እጅግ የጠራ ምድሩን የረጋ ነበርም። ነገር ግን በዚህ ዕለት በቆላ ድባ ከተማ ቤተ ክህነት ግቢ ውስጥ ለዘመናት ጥላ ሆኖ በኖረው ታላቅ የዋርጋ ዛፍ ላይ ሰው ሰራሽ ቀለም ያልነካው የሰው ብሩሽ ያልተጠበበበት ድንቅ ሰማያዊ የእመቤታችን ምስል ተከሰተ ታየ ተብሎ እንሆ ለዓለም ተሰራጨ። እናንተ እንደተመለከታችሁት እዚህም እንደምትመለከቱ ማለት ነውና የቅድስት ኪዳነ ምሕረት ምስል በዛፉ ላይ ነበር የታየው። ይህ ወሬ የሰሚ አይደለም። በእርግጥ በዚህ ቦታ ላይ እኔም ተገኝቼ የተፈጠረውን የተከሰተውን እያንዳንዷን ነገር ተመለከቱ። በእግሬ ቆሜ በአይኔ ብሌን ያረጋገጥኩትን ሕያው ምስክር ሆኜ ምገልጥላችሁ እውነት አለ። ከዚህ ውጭ የሚወሩት ነገሮች ልክ አይደሉም። በዚህ ቦታ ጸበል ፈለቀ ተብሏል። የጸበል እውነትስ ምንድነው? ሁኔታዎች እንዴት ናቸው? እጅግ በርካታ ህዝብ በከተማዋ ላይ እየገባ ነው ያለው። እጅግ ከፍተኛ የትራፊክ መጨናነቅ አለ። አይነ ስውራን አይናቸው እየበራላቸው እግራቸው ለምሾ የሆኑ ተነስተው ሲሄዱ አይናቸው ብርሃንን አይን እያሉ ሲዘምሩ ሲመሰክሩ ሲዘሉ ተመልክቻለሁ። እሱን በቪዲዮ ይዤላችኋለሁ። ወደ ስፍራው ስጓዝ ልቤ በሆኑ በጉጉትና በፍርሃት ተሞልቶ ነበር። ነገር ግን እዛ ቦታ ስደርስ የተመለከትኩት ከአእምሮ በላይ የሆነ የእግዚአብሔር እጣትና አሻራ አይቻለሁ፣ ተመልክቻለሁ። የማይካድ አይደለም። በእርግጥ ያን ያረጀው ዋርካ የተባለው ትልቁ ዋርካ የተባለው በጊዜው እጅግ በጣም በርካታ ህዝብ ስለነበረበት ለማየት አልታደልንም። ነገር ግን በዛው አካባቢ ላይ ያሉ የአምልኮ ስርዓቶች እጅግ በጣም ልክ ያልሆኑ ነገሮች ናቸው። ጥሩ አይደለም። ነገር ግን ከምስሉ በላይ የተከሰተውና በአይኖች ያየሁት ታምራት ግን ከአእምሮ በላይ ነው። በአጠገቤ በአልጋ ይዘው የሄዱ ሰው ቁሞ ተመልሶ ሲመጣ ምስክር ሆኖ በዚሁ እናንተ በምትሰሙት አሁን ቀጥዬ በማቀረብላችሁ ደበቱ የተሳሰረው አይኑ የታወረው እግሩና እጁ ልምሾ የሆነው ሰው ምስክርነት ሲሰጥ ታዩታላችሁ። በጣም የሚገርማችሁ አይነ ስውራን ብርሃን እንዲያየ ነው ሲበራ አይተናል።
እንግዲህ ይሄ እግዚአብሔር በሆኑ የእግዚአብሔር ምሕረት ነው። ዓለሙ ጨልሞባቸው የብርሃን ወጋገን ካዩ ዓመታት ያስቆጠሩ ወገኖችን ኢንተርቪው አድርጊያቸዋለሁ። ራሳቸው የተናገሩት ካንደበታቸው ከስፍራው የፈለቀው ጸበል ሲታጠቡ በዚህም ታምር ሲደረግላቸው ተመልክቻለሁ። በዚህ ቅጽበት የጨለመው መጋረጃ ተገፎላቸው አይን ያየ አይን የበራ እያሉ ሲጮሁ አረጋውያን፣ ሽማግሌዎች፣ ህፃናት፣ ወጣቶች የደስታ እንባ ሲያፈሱ በአይኔ በበረው ተመልክቻለሁ። ለእናንተም በቪዲዮ ይዤላችሁ ቀርቤያለሁ። የፈጣሪ ስራ ለማድረግ ቃላት ያጥረኛል በእውኑ፣ ምክንያቱም ከአይን በላይ ምንም ምስክርነት ስለሌለ ነው። ነገር ግን ከዚህ ቀደም እንደነገርኳችሁ ይህ እውነት ለመላው ዓለም ደርሷል። በርካታ ህዝብ ከሀገር ውስጥም ከውጭ ድረስ የመጡ ሰዎችን አግኝቻለሁ እኔና እጅግ ተገርሜያለሁ። በእርግጥ በአጋጣሚ ወደ ሀገር ገብተው ይህን ታምር ሲሰሙ ወደዚህ ወደ ቆላድባ ከተማ የመጡ በርካቶች ሰዎች አሉ እና ይህንን ለማመን የሚከብድ ነገር ግን እውነት የሆነ በቃሬዛ ተሸክመው ሰውነታቸው ዝሎ ተስፋቸው ተሟጦ የመጡ ህመምተኞች ተነስተው ቆመው አልጋቸውን ተሸክመው እንደ መጻጉዕ ሲሄዱ አየሁ፣ ተመልክቻለሁ። ይህንን በቪዲዮ ያሳያችኋለሁ። ከዛ ከጥቂት ደቂቃዎች በኋላ ያንን የተሸከማቸውን ቃሬዛ ራሳቸው ተሸክመው እንደ ፌንጣ እየዘለሉ እንደምትመለከቱት ፈጣሪን ያመሰገኑ በእግራቸው ሲሄዱ አይቻለሁ። ለእናንተ መረጃውን ይዤላችሁ መጥቻለሁ። ተነሳና አልጋህን ተሸክመ ሄድ የተባለው የመጽሐፍ ቅዱስ ታምር ነው በዚህም ላይ ያየሁትና በዚህ በቆላድባ ምድር በገሃድ ሲፈጸም የተመለከትኩት እውነት ይህ ነው። ባሻገር እዛው አካባቢ ያሉ ሰዎችን ለማነጋገር ሞክሬያለሁ። ሊቀ ካህናት መላከ ሰባት ጥላሁን ቀናው የሚባሉት ሰውም እዚሁ አካባቢ ያሉ የቤተ ክህነቱ ኃላፊ ናቸው። እሳቸውም በሺዎች የሚቆጠር ህዝብ እየተመለከተ ያለው ታምር እናንተም እንደምታዩት እውነት ነው፣ ታምር ነው። ስለዚህ ለወረዳው ቤተ ክህነት፣ ለከተማ አስተዳደርና ለሚመለከተው የመንግስት አካላት ሁሉ የትብብር መግለጫቸውን ሲሰጡ ሲናገሩ ሰምቻለሁና በዚህ ቦታ ላይ ኢንተርቪው ያደረኳቸው ያየሁት ቪዲዮ የወሰድኩት የቀረስኩታቸው ሰዎች አሉ። የነሱን ምስክርነት ትሰማላችሁ። የነሱን እውነት ይነግሯችኋል። የነሱን ታምራት ያጋሯችኋል። ምናልባት ከዚህ ቪዲዮ ላይ በርካታ የሆኑ ታምራትና ድንቅ ነገሮችን ታያላችሁ። አብራችሁን ቆዩ። ይህ እውነት ግን ለዓለም እንዲሰራጭ እናንተ የበኩላችሁን አድርጉ። እኔ ከቦታው ድረስ ሄጃለሁ። በርካታ ኪሎ ሜትርን ተጉዤ እዚህ ቦታው ላይ ነው የምገኘውና ይህንን ቦታ ለማስተዋወቅ እውነትነቱ ደግሞ በአባቶች ተባርኮ ጸበል መሆንም ካለበት ጸበል ሆኖ ስርዓቱን ጠብቆ ለቀጣይ ትውልድ ህዝብ እንዲድንበት አይዛብ እንዲመለሱበት እንዲሆን የበኩላችን መስራት ይኖርብናል ብዬ አምናለሁ። ስለዚህ ቪዲዮዎቹን ተመልከቱና ከኔ ጋር እንደገና ተመልሰን እንገናኛለን። ጊዮርጊስ ጋር ሀገር የተወት እናቴ ኪዳነ ምሕረት አምራ በቅሯ ያበራች ሰው ሳይወጣት እግሯ መጣ። ከዚህ ተደባባዩ መሃል ታይታ በዛዳ ካራቱ ለከከማ መጣት። ሁለት ሰዎች መጣው ነገር ያነሳው ተማረ በፊት ዝም ብዬ መጣው ወደ ካራቱ ሁላ አሳለመኝ፣ ተበተበኝ፣ ርጭቱን ተረጨው እንደዚያው በእግሬ የውስጥ ጉዳን ታምሯል። አልናገርም ብዬ ይሄድኩኝ እጅ አድሬ ተቤቴ ማልዳ በእግሬ መጣሁ። ግርማን ገደሉን ተሻግሬ ሁሉም ነገር ሂጄ ላሞቼን ሁላ የረተዋቸውን ሁላ ዳሱ ሸባጠ የጥቼን ሁላ እልል በሉ እስኪ እልል በሉ። አሁን እኛ እየታየኑት ነው። ያያ ብርሃን እየታየነ ነው። አሁን የሙላለም እንግዳ ልጅ ነው። ታምራቱ ገና ይቀጥላል። ታምራቱ ግምጃ ይመስላል። ታምራቱ ገና ይቀጥላል።
አልጋና የመጣ ነው አይነሳም። እኛ ስተን ነው የነበረን፣ ግን አሁን ከዚህ ካደረስ ነው ተመስገን ነው ድኖልናል። አልጋውን መሸክሙ እዚያ ወደ ምረቱ ረግጦልናል። አረ አሁን መንቀሳቀስ ጀምራል። አልጋ ይታወቃል አለዛ አለ አልጋ መጣ ነው ቆመ ሄድከው። ተመስገን እንግዲህ ቪዲዮዎችን እንደተመለከቷቸው ናቸው። በሰው ልጅ ታሪክ ውስጥ ተፈጥሮ የፈጣሪ ድንቅ ስራ መገለጫ መድረኩና ተመልክተናል። ተፈጥሮ ዝም ስትል ፈጣሪ በድንጋዮች፣ በዛፎች፣ በውሃዎች ላይ ይናገራል። ዛሬ ደግሞ የታሪካዊቱ የደንቢያ ምድር የቆላ ድባ ከተማ ይህንን ሰማያዊ ምስጢር በዋርካ ዛፍ ላይ አትማለች ተብሎ ቢነገርም ልክ አይደለም፣ መጽሐፍ ቅዱሳዊ አይደለም ብሎ መሞገት ጥሩ ላይሆን ይችላል። ምክንያቱም በርካታ መጽሐፍ ቅዱሳዊ የሆኑ በተፈጥሮ ሁነቶች እግዚአብሔር ታምራውን ሲገልጥ አይተናል። ይሄ ማለት ግን ሁሉን ነገር እንደዛ አድርገን ደግሞ እያሰብን ልክ ያልሆነ አስተሳሰብ ማህበረሰባችን እየገባ ችግር ውስጥ ደግሞ መውደቅም የለበትምና እግዚአብሔርን አሰራር መመርመር ልክ ነው። ይሄ የእግዚአብሔር ነው ከእግዚአብሔር ነው ወይስ ከሌላ የሚለውን ነገር ማወቅ ግድ ነው። ሙሴ በሲና በረሃ በኮሬብ ተራራ ሳለ አንድ ድንቅ ነገርን ተመለከተ ይለናል መጽሐፍ ቅዱስ። ይሄም ቁጥቋጦ በሳት ሲነድ ነው። ቁጥቋጦ ግን አልተቃጠለም ይለናል ዘጸአት። እንግዲህ ተፈጥሮ ሕጓን ጥሳ የፈጣሪን መገኘት በቁጥቋጦ ስር ላይ ከገለጠች ነገርም ሆነ ቢባልም ልክ አይደለም ማለት ደግሞ ልክ ላይሆን ይችላል። ስለዚህ ምናልባት ያ ታላቁ ዋርካ ስነ ሕይወታዊ ባህሪው ተቀይሮ በዛፉ ቅርፊት ላይ የእመቤታችን የቅድስት ኪዳነ ምሕረት ምስል በግልጽ እንዲታይ ተደርጎ ይሆናል። ምክንያቱም እዚህ በፊት አልጀዚራ፣ ቢቢሲ እና ሌሎች እነ ሲኤንኤን የመሳሰሉት የዜና አውታሮች የእመቤታችን ቅድስት ድንግል ማርያም መገለጥ በግልጽ በጉልላቱ ላይ ተገልጣ ለበርካታ ቀንና ሌሊት እየታየች እነሱም ደግሞ ሚዲያው ዘግቦት አሁን ዩቲዩብ ላይ ብትገቡ የምታገኙት ታምር ነውና ይሄ ታምር አይፈጠርም ብለና መደምደም ልክ አይደለም። ስለዚህ መጽሐፍ ቅዱስም እንደነገረ ሙሴ ወደ ቁጥቋጦ ሲቀርብ ጫማን አውልቅ የምትቆምበት ምድርም ቅድስት ናት እንደተባለ ሁሉ ዛሬም ማለት የቆላ ድባ ዋርካ ስር ተገኘ የተባለው በረከት የሚታፈስበት ጫማ ሳይሆን የትዕቢት ልብ ተወልቆ የሚገባበት ቅዱስ ስፍራ አድርጎልን እግዚአብሔር ሊሆን ይችላል። ለዛ ነው በጽሞና ነገሮች መርምሩ የሚባለው። ሌላው በዮሐንስ ወንጌል ለምሳሌ ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በጭቃ ዓይን ስውሩን ዓይን ቀብቶ አበራ ሲለን እናያለን። ይኸውም ወደ ሰሊሆም መታጠቢያ ሄደ ታጠብ እንዳለው መጽሐፍ ቅዱስ ይነግረናል። ስለዚህ ሰውየው ሄዶ ታጠበ፣ ታጥቦም እያየ መጣ፣ ዓይኑ ተገለጠለት ይለናል። እንግዲህ ተፈጥሯዊ ውሃ መለኮታዊ ኃይልን ተላብሶ ፈውስን ይሰጣል አይሰጥም አንልም። ስለዚህ ቆላ ድባ በጋር የተመለከትነው ይህንን የመጽሐፍ ቅዱስ ታሪክ ሊሆን ስለሚችል አሁንም እንዳልኳችሁ በጽሞና እውነቱን ማረጋገጥ ይሻላልና ለዓመታት የብርሃን ዋግን የናፈቃቸው ወገኖች እኔ የተመለከትኳቸው በዋርካው ስር በፈለቀው ጸበል ሲታጠቡ እዛ ያለ ዘመናት የሸፈናቸው የጨለማው መጋረጃ በቅጽበት ሲገፈፍ ተገፈፈልን ሲሉ ሲፈነጥዙ ሲደሰቱ የዓለማችን ብርሃን ሲመለከቱ አይቻለሁ እኔ ራሴ። ይሄ ካምሮ በላይ ነው። በርግጥ ግን ምስክሮቹ እንደተመለከቷቸው ናቸው። እንዴት ሊሆን ይችላል ለሚሉ ሁሉ መልሱ በመጽሐፍ ቅዱስ ለእግዚአብሔር የሚሳነው ነገር የለም የሚለው ቃል ብቻ ነው የሚመስለኝ እኔ ማጽናኝ። ስለዚህ እግዚአብሔር ታምራት ዛሬም አሉ ነገም ይኖራሉ። ግን ሁሉን ነገር በእግዚአብሔር ታምር ስም ደግሞ የሚደረግ መጨበርበርም ስላለ እሱን መጠንቀቅ ግድ ነው። እንግዲህ በቤተ ሳይዳ መጠመቂያ አጠገብ ለ38 ዓመት ሽባ ሆኖ የኖረው መጻጉዕ ነው። ለምሳሌ እዚህ ጋር ብናነሳ ጌታችን ተነሳ አልጋን ተሸክመ ሄድ አለው ይላል። ሕያው የሆነችው የእግዚአብሔር ቃል በአጥንቶቹ በጅማቶቹ ሁሉ ሕይወትን ዘራ እንዳለን ዮሐንስ በምዕራፍ 5 ላይ እሱን ተነስቶ እንደሄደ በዚህ ታሪክ መጽሐፍ ቅዱስ ብቻ ላይ የሚፈጸሙ ታሪክ ሳይሆን ወደፊት ለሚመጡ የሚችሉ የእግዚአብሔር መገለጥና ታምራትን ጭምር የሚገልጡ መሆናቸውን ሲያሳይ ነውና በቆላ ድባ አደባባይ በሰው ቃሬዛ ተሸክመው የመጡ ሰውነታቸው ዙሎና ነፍሳቸው ተስፋ ቆርጦ የነበሩ ህመምተኞች ከቆላ ድባ ጸበል በኋላ ቃሬዛቸው ተሸክመው ሲሄዱ እናንተም ይኸው በቪዲዮ እየተመለከታችሁ ነው። በኃይልና በደስታ በእግሮቻቸው ሲፈነጥዙ መሄድ ቻልኩ ሲሉ እንግዲህ ክስተት በእውነቱ ልብን ይሰቅላል፣ ነፍስን በሐሴት ይመላል። ውድ አድማጭና ተመልካቾቻችን እንግዲህ በቆላ ድባ ምድር ይሄን ኢንተርቪው የምታዩት ያያችሁት ኢንተርቪው ሁሉ ያዩአቸው ቪዲዮዎች ሁሉ በቆላ ድባ ምድር የተከሰቱ ታምራት ናቸው። እውነት ነው፣ ይደንቃሉ፣ ይገርማሉ። የተመለከታችሁት ነው። ህዝቡ
በጣም 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 በብዛት ነው እየተመመ ያለው ከመላ የሀገሪቱ ክፍል ማለት ይቻላል። ከሩቅ ከአዲስ አበባ የመጡ ከአጋጣሚ ወደ ሀገር ገብተው ለበዓል ለማክበር አሁን በዚህ የሚገኙ በርካታ ምዕመናን አይቻለሁ። እነሱም ጋር የተወሰነ ቆይታ አድርጌያለሁና ይህ በቆላ ድባ ታየ የተባለው ብርሃን ለከተማዋ ብቻም ሳይሆን ለኢትዮጵያ የምሕረት ምልክት ሊሆን ይችላል። ምናልባት የእግዚአብሔር ታምር መገለጫው በርካታ ነው። እኛ ቀድመን ከመንቀፍም ቸኩለን ነገሮች ልክ ናቸው አይደሉም ከማለትም እውነታን ማረጋገጥ መልካም ይመስለኛል። ምክንያቱም ጊዜው ዘመኑ እጅግ በጣም አስቸጋሪ እጅግ በጣም ፈታኝ ስለሆነ በአስተውሎት ነገሮችን መቀጠል ካልቻል ይህ ነገር ነገ መዘባበቻ ይሆናል። ቤተክርስቲያን ክብሯን ዝቅ የሚያደርግ ምዕመኑን የሚያዋርድ ስለሚሆን በስርዓት መሆን አለበት እንጂ እንደዚህ እንደ አይዳ አምልኮ ከዛፍ ስር እየወደቁና ሌላ አይነት አምልኮ ስርዓት እያደረጉ እንደ አይነት ሃይማኖታዊ ተግባር የለንም። እኛ ካህናትም አባቶቻችንም ይሄን አይነት ስርዓት አላስተማሩንም። ይሄ ነገር በሚገባ በዛው በወረዳው ቤተ ክህነት በአካባቢው በሚኖሩ ሰዎች ላይ ትልቅ ስራ የሚጠብቅ ይመስለኛልና ይሄ በቆላ ድባ የታየው ብርሃን ለከተማው ብቻ አይደለም ለኢትዮጵያ የምሕረት ምልክት ሊሆን ይችላል። እኔ ያየኋቸው ነገሮችና ታምራት ነግሬያቸዋለሁ፣ በቪዲዮም ያቀረብኩላችሁ። አይን ያየው ጆሮ የሰማው እጅ የዳሰሰለት ይህ ድንቅ ታምር እውነታውን እንድናረጋግጥ አድርጎናል። ምሕረት እግዚአብሔር ምሕረት አለ። ከእንግዲህ ከተደረገልን ካሉ ሰዎች በላይ ምስክር ሊሆን የሚችል የትም ቦታ አናገኝም፣ በምንም ቦታ አናገኝም። እነዚህ ሰዎች ባልጋ ተሸክመው አስገቧቸው፣ አልጋቸውን ተሸክመው ሲወጡ አየን። ምስክርነት እንደሰማችሁ ተሰጡና ድንቅ ለሆኑ ለፈጣሪ ምስጋና ይሁን። እንግዲህ ምንድነው በመጨረሻ ማለት የምፈልገው በተለይ እዛው አካባቢ ለሚኖሩ ሰዎችም አንዳንድ ሐሳቦችን ሰጠናል። ምክንያቱም ያለው ህዝብ በሺህ የሚቆጠር ህዝብ በጥንቃቄ ካልሆነ በስርዓት ካልሆነ ጉዳዩን ይስታል፣ አላማውን ይስታል፣ የቤተ ክርስቲያን ስርዓት ውጪ ይሆናል። ያየሁት ነገር በርካታ አግባብ ያልሆኑ ነገሮች ስላሉ እና ስርዓት አምልኳችን እኛም እንደዚህ ስላልሆነ ስርዓት አምልኳችን በትክክል መሆን አለበት። በዛው ቅጥር ቤተ ክርስቲያን ውስጥ ጸበል ሆኖ ስርዓተ ጸሎት እየተፈጸመ አባቶች ባርከውት ሲሆን ሊቃነ ጳጳሳት ተገኝተው ቦታው መባረክ መቻል ይኖርበታል። ምናልባት እግዚአብሔር እጁ የእግዚአብሔር መንገዱ የእግዚአብሔር ታምራቱ እንዴት እንደሚገለጥ አናቅምና ይህ ነገር በአግባቡ ካልሆነ አላማውን ይስታል። አሁን እንዲህ ነው ብዬ ሚዲያ ላይ ማቅረብ ትንሽ ስለሚከብደኝ ነው ያየኋቸውን ችግሮች ለመግለጥ ያው ሚዲያው ልክ ስለማይሆን ይሄን መረጃ የሚደርሳችሁ ሰዎች ግን በደንብ በትኩረት እንድትይዙ ትፈልጋለሁና ለወረዳው ቤተ ክህነት እንዲሁም ለመንግስት አካላትና ለሕዝብ ግንኙነት ለሚዲያዎች ሁሉ መልእክቶች አሉኝ። ለወረዳው ቤተ ክህነትና ለሊቃነ ጳጳሳት ይህንን ታላቅ መገለጥ ምናልባት በሊቃውንት ጉባኤ እንዲመረመር ታሪኩ ተመዝግቦ ለትውልድ እንዲተላለፍና ቦታው እንደ ታዋቂ ገዳማትና የአድባራት የፈውስ ማዕከል ተቆጥሮ ሕጋዊ ጥበቃ እንዲደረግለት። ምክንያቱም በርካታ የሆኑ ታምራት ተገለጹ እንዲሆኑ እንደዛ ሆኑ የሚሉ ማጭበርበሮችም ስላሉ ይህንን ታላቅ መገለጥ በእውነቱ በሊቃውንት ጉባኤ ተመርምሮ ቁጭ ብለው ሐሳብ ሰጠውበት የፈውስ ማዕከል ተቆጥሮ በጥበቃና በህጋዊ መልኩ ማለት በቤተክርስቲያን ህግና ስርዓት መልኩ እንዲፈጸምና ለመንግስት አካላት ደግሞ ወደ ቆላ ድባ የሚተሙ ህዝብ ቁጥር ከቀን ወደ ቀን እጅግ በጣም እየጨመረ ነው፣ እጅግ በጣም ከምታሰቡት በላይ። ስለዚህ ወረርሽኞች መነሳታቸው አይቀሩም በዚህ ሁኔታና ይህን ተከትሎ የመሰረተ ልማት የጤና አጠባበቅና የጸጥታ ስራዎች በቅንጅት ካልተሰሩ ችግሩ ተባብሶ ሌላ ችግር ይፈጥራል። የተመለከትኩት ነገር ከባድ ስለሆነና ይህ ቦታ ለሀገራችን የሃይማኖት ቱሪዝም ትልቅ አቅም የሚፈጥር በመሆኑ የመንገድ የውሃ አቅርቦት ትኩረት ሊሰጥበት ይገባል። ምዕመናኑ ተቸግሮ ነው የሚመጣው፣ ለፈውስ ነው የሚመጣው፣ በረከትን ፈልጎ ነው የሚመጣውና በዚህ ልክ ህዝቡን በማደራጀት ማረፊያ እንዲያገኝ በማድረግ እንዲሁም ከወረርሽኝና ከበሽታ እንዲከላከል አዌርነስን በመፍጠር ኃላፊነት መወጣት ያስፈልጋል። ሌላው ለህዝብ ግንኙነትና ለሚዲያ አካላት ሸር እንድታደርጉ የሚፈልገው እውነታው ተደብቆ እንዳይቀር በሊቃውንት ጉባኤ ተመርምሮ እውነታው ከተገለጠም በኋላም ታምራቱን ያዩ ምስክሮች ድምጻቸውን ሊያሰሙ ይገባል፣ ሊናገሩ ይገባል። እግዚአብሔር ያደረገላቸው ታምር ለዓለም ይነገር ይሰማል አለውና የቤተ ክህነት ጽሕፈት ቤቱ በየጊዜው መግለጫ በመስጠት ምዕመናኑ ከሐሰተኛ መረጃዎች ተጠብቃችሁ አሁን የሆነ ዛፍ ላይ አንዳንድ ነገሮች እያደረጉ በሚዲያ የሚለቁት ነገር አለ። ያን ልክ አይደለም። በቃና እንደ አይነት ነገሮች ልክ ስላልሆኑ ሰዎችን ስለሚያወናብዱ እኔ ደግሞ ከቦታው ድረስ ሄጄ ይሄን መረጃ ያቀረብኩላችሁ ያየሁት እውነት ልክ ያልሆነም ነገር ስላለ ነውና
ወደ በረከቱ እንዲመጡ ምዕመናን እናንተ እውነተኛ የሆኑ መረጃዎችን አቅርቡላቸውና ሸር እያደረጋችሁ ላይክ እያደረጋችሁ ለሰዎች እንዲደርስ አድርጉ። የሰዎችን መዘባበቻ ነው። በእውነቱ ይሄ ልክ ያልሆኑ ነገሮች ካሉ እነሱ ማረም ማስተካከል አስፈላጊ ስለሆነ አሁን ላይ መረን ከለቀቀና ወደ ትክክለኛ ቦታውና ወደ ትክክለኛ ስርዓቱ ካልተመለሰ ነገ መቆጣጠር የማንችላቸው በርካታ ነገሮች ሊፈጠሩ ስለሚችሉ ምዕመናን ይሄነት የሐሰት መረጃዎችን በመተው ትክክለኛ የሆኑ እውነተኛ መረጃዎች እኔ አሁን ከቦታው ድረስ ነው እንደነገርኳችሁ የሄድኩትና እነዚህ ሸር በማድረግ ለሰዎች በማጋራት ሰዎች ከደዌያቸው እንዲፈወሱ የእግዚአብሔር ምሕረት እንዲያገኙ ከቦታው ከበረከቱ እንዲሳተፉ ብናደርግ መልካም ነው እላለሁ። ምክንያቱም የእግዚአብሔር መገለጥ ብዙ ነውና የእግዚአብሔር ታምራት በበርካታ ነገሮች ነውና ቅድም እንደነገርኳችሁ በተፈጥሮ የእግዚአብሔር መገለጥ አለ። ስለዚህ ቦታው እንግዲህ ከጎንደር 30 ኪሎ ሜትር ርቀት ላይ የሚገኘው ምስራቅ ደቢያ ቆላ ድባ ከተማ ነው የሚባል ቦታው እዛ ነው የሚገኘው። አቅም ያለው ሰው ሄዶ ማየት ማረጋገጥ ይችላል። የሰማውንም ማጋራት ይችላል። ስለዚህ ውድ አድማጭና ተከታታዮች ይህንን እውነተኛ መረጃ ለሰዎች አጋሩ፣ ሸር አድርጉት፣ ላይክ አድርጉት። ኮሜንት ላይ ሐሳብ መስጫ ሳጣራችሁ እዚህ ጉዳይ ላይ ምን ትላላችሁ? ሲያሳባችሁን አስቀምጡና ተናገሩ። ምክንያቱም ኃላፊነትም ስላለባችሁና ሐሳባችሁ በሐሳብ መስጫ ሳጥን አስቀምጡልኝ። ሰላም